የኢራን የጤና ሚኒስትር አሜሪካ ሌሊቱን በፈጸመችው ጥቃት አንድ ሆስፒታል ሙሉ ለሙሉ አገልግሎት መስጠት ማቆሙን አስታውቋል። ታዲያ ሁላችሁ ጥቃቱ በቀጥታ ሆስፒታሉ ላይ አልተፈጸመም። ነገር ግን በደቡብ ምዕራብ በምትገኝ አቫዝ በምትባል ከተማ ውስጥ በሚገኝ አንድ የሚሊተሪ ሳይት ላይ ነው ጥቃቱ የተፈጸመው። ይህ ሳይት ደግሞ ለሆስፒታል በጣም ቅርብ ነበር እና በዛ በፍንዳታ ምክንያት በተፈጠረው ሁከት ምክንያት እንግዲህ ታካሚዎች ከዛ ኢቫኬት እንዲደረጉ ወይም ደግሞ እንዲወጡ መደረጉ ተነግሯል። ሆስፒታሉ ሻሂድ በቀይ የሚባል ሆስፒታል ሲሆን ሆስፒታሉም እንግዲህ የፔዲያትሪክ ካንሰር ትሪትመንት ሴንተር ሲሆን በዚህ ሆስፒታል የሚገኙ ታካሚዎች እንግዲህ የካንሰር ታካሚዎች ናቸው ማለት ነው። እንደ ጤና ሚኒስተሩ ከሆነ በሰዓቱ አክቲቭሊ ኬሞቴራፒ እየወሰዱ የነበሩ 211 የሚደርሱ ህጻናት በፍጥነት ሕክምናው ተቋርጦ ኢቫኬት እንደተደረጉ ተናግሯል። ይህንን ጉዳይ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት እስማኤል ባቃይ አረመናዊ ተግባር ሲሉ ገልጸውታል። አሜሪካ የሌሊቱን ጥቃት እንግዲህ ዛሬ ጠዋት ላይ ካጠናቀቀች በኋላ ኢራን አንድ እስረኛ መፍታቷን አስታውቃለች። እስረኛዋ ስሟ ዴና ካራሪ ትባላለች። ዱዋል ሲቲዝን ባለቤት ነች። ማለትም የኢራንም እንዲሁም ደግሞ የአሜሪካም ሲቲዝንሽፕ ያላት ግለሰብ ስትሆን በ2024 በዲሴምበር ወር በኢራን የሚገኙ ቤተሰቦቿን ለመጠየቅ እንግዲህ በመጣችበት በዛው በኢራን ተይዛ ነበረ። ከዛ ጊዜ ጀምሮ ከኢራን እንዳትወጣ በኢራን መንግስት ታግዳ ነበር የቆየችው። ነገር ግን ዛሬ ላይ እንግዲህ ከኢራን በሰላም መውጣቷ ተነግሯል። ለዚህም ጉዳይ ዶናልድ ትራምፕ የኢራንን መንግስት አመስግነዋል። ነገር ግን ዶናልድ ትራምፕ አሁንም ኢራን ወደ ድርድር እስክትመጣ ድረስ ጥቃቱ የበለጠ እየከፋ ይሄዳል ብሏል። ከዚህም በተጨማሪ ከቀጣይ ሳምንት ጀምሮ አጠቃላይ የኢራንን መሰረተ ልማቶች የኃይል ማመንጫዎችንና ድልድዮችን ጨምሮ ማውደም እንጀምራለን ብለዋል። ለዚህም የፕሬዝዳንቱ ንግግር ኢራንም እንደዚሁ አጸፋዋን ተናግራለች። የኢራን የመሰረተ ልማቶች የሚነኩ ከሆነ በቀጠናው የሚገኙ የገልፍ ሀገራቶችን የመሰረተ ልማቶችን ማውደም እንጀምራለን፣ ለዚህም ደግሞ በቂ ዝግጅት አድርገናል እያሉ ነው። ታዲያ እንግዲህ ሁለቱ ሀገራት በድርድር መሃልም በነበሩበት ጊዜ የገልፍ ሀገራቱ የመሰረተ ልማቶች ዙሪያ ላይ ደህንነታቸውን በጣም እያጠናከሩ እንደነበር ተነግሯል። በዋናነት እንግዲህ እነዚህ የመሰረተ ልማት ተብለው በኢራንም ታርጌት የሚደረጉትም የገልፍ ሀገራቶችም እንግዲህ ፕሮቴክት ለማድረግ ዝግጅት ሲያደርጉ የቆዩትም ኤርፖርቶች፣ የዲሳሊኔሽን ወይም ደግሞ የውሃ ማጣሪያ ጣቢያዎቻቸው፣ የኃይል ማመንጫዎቻቸው እንዲሁም የነዳጅ ማውጫና እንዲሁም ማጣሪያ ጣቢያዎቻቸው ናቸው። ሌላ የያዝኩት መረጃ ሲሪያ ለሂዝቦላ እየተላከ የነበረ የጦር መሳሪያ በቁጥጥር ስር ማድረጓ አስታውቃለች። ይህ የጦር መሳሪያ እንግዲህ የተያዘው በኢራቅ ቦርደር ላይ ሲሆን እንግዲህ ወደ ሂዝቦላ እየተላከ የነበረ የጦር መሳሪያ እንደሆነ ተናግራለች። የጦር መሳሪያው ምን እንደሚያካትት ምን ያህል የጦር መሳሪያ እንደሆነ በግልጽ ገና የታወቀ ነገር የለም። እንደተለመደው አዳዲስ መረጃዎች ሲኖሩ መጥቼ የማሳውቃቸው ይሆናል። ለወቅታዊና ታማኒ ለሆኑ መረጃዎች ፎሎ ማድረግ እንዳትረሱ። ፌስቡክ ላይ እንዲሁም ደግሞ ቲክቶክ ላይ የምትከታተሉ ሰዎች ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ ሼር አድርጉ።